የሀገራዊ ምክክር ኮሚሽነሮች ምክክሩን እየለቀቁ እንደሆነ ታወቀ። በዚህም ኮሚሽኑ ጥያቄ ውስጥ ከቶታል ተብሏል። የመከላከያ መረጃ ደህንነት ኃላፊው ጀነራል ጌታቸው ጉዲናና የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ከተባበሩት አረብ ኤምሬትስና ከሱዳን ፈጥኖ ደራሽ ኃይሎች ተወካዮች ጋር በቢሾፍቱ አየር ኃይል ግቢ ውስጥ ስብሰባ ካደረጉ በኋላ ከፍተኛ ወታደራዊ ውጥረት ወደ ሰፈነበት የምዕራብ ኢትዮጵያ አካባቢዎች መጠነ ሰፊ የሰው ኃይል የጦር መሳሪያ እያንቀሳቀሰ መሆኑን ታውቋል። ይህ በከፍተኛ ሚስጥር የተደረገው ስብሰባው ውጤቱ ምን ሆነ እናስቃኛቸዋለን። የፋኖ አመራሩ በፋኖ እንዲገደሉ ተወስኖባቸው እየተፈለጉ እንደሆነ ተገለጸ። የአመራሩ በፋኖ ኃይሎች ላይ በፈጸሙት ክህደት በፋኖች ዘንድ ከፍተኛ ቁጣ ቀስቅሰዋል። ክቡራንና ክቡራት የኤኔን ቤተሰቦች በቆይታችን እነዚህና ሌሎች መረጃዎች በዝርዝር ይዘናል። እስከ መጨረሻው ከቆያችሁ ወሳኝና ሰበር መረጃዎች ታገኛላችሁ። ለቤቱ አዲስ የሆናችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል መሆን እንዳትረሱ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የኢትዮጵያ መንግስት ከፍተኛ ወታደራዊ ውጥረት ወደ ሰፈነበት የምዕራብ ኢትዮጵያ አካባቢዎች መጠነ ሰፊ የሰው ኃይልና የጦር መሳሪያ እያንቀሳቀሰ መሆኑን የኢኤንኤን የመረጃ ምንጮች ጠቁመዋል። የመንግስት የጦር አዛዦች ከተባበሩት አረብ ኤምሬትስ የጸጥታና የደህንነት ባለሙያዎች ጋር ሚስጥራዊ ምክክር ካደረጉ በኋላ በምዕራብ ኢትዮጵያ አየር ኃይልን ያካተተ ከፍተኛ ወታደራዊ ስምሪት ተጀምረዋል። በአማራ ክልል ወሎ ቀጠናም በመንግስት ጦርና በፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ተረጋግጧል። የመንግስት የደህንነት መዋቅር ኢትዮጵያና ሱዳን በሚዋሰንባቸው በአሶሳና በመተከለ ቀጠናዎች ከፍተኛ የጦር ኃይል እያከማቸ እንደሚገኝም ታውቋል። በተለይም ባለፈው ረቡዕ ጀምሮ በጀነራል አልቡርሃን የሚመራው የሱዳን ጦር በብሉ ናይል ግዛት ስር የምትገኘውን የድንበር ከተማ ኩምሩክን ሙሉ ለሙሉ መቆጣጠሩን ተከትሎ በቀጠናው ከፍተኛ መደናገጥ ተፈጥሯል። ከተማዋ በትጥቅ ትግል ላይ በሚገኘው በኢትዮጵያ መንግስት በሚደገፉት የሱዳን ፈጥኖ ደራሽ ጦርና በኤስፒኤልኤም ኖርዝ ቁጥጥር ስር የነበረች ቢሆንም አሁን ላይ በሱዳን መደበኛ ጦር እጅ መውደቋ በኢትዮጵያ መንግስት ላይ ከፍተኛ ስጋትን አሳድረዋል። በተያያዘም የመከላከያ መረጃ ደህንነት ኃላፊው ጀነራል ጌታቸው ጉዲናና የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ከተባበሩት አረብ ኤምሬትስና ከሱዳን ፈጥኖ ደራሽ ኃይሎች ተወካዮች ጋር በቢሾፍቱ አየር ኃይል ግቢ ውስጥ ስብሰባ አድርገዋል። በዚህ ስብሰባ ላይ የሱዳን ጦር ከህወሓትና ከሻዕቢያ ኃይሎች ጋር በመተባበር በኢትዮጵያ ድንበር ላይ ጥቃት ሊከፍት ይችላል የሚል ስጋት የተነሳ ሲሆን ይህንን ለተመለከተም ከተለያዩ የሀገሪቱ ክፍሎች የተውጣጡ በርካታ ሰራዊት ወደ አሶሳ፣ ወለጋና መተከል እየተጓዙ መሆኑንም ምንጮች አረጋግጠዋል። ባለፈው ሳምንት በመቀለ ከተማ ልጆቻቸው እንዳይታፈሱ ተቃውሞ ያነሱ 10 እናቶች መታሰራቸውንና የዋስትና መብታቸው መከልከላቸውን ተሰምተዋል። እናቶቹ ተቃውሟቸውን ካሰሙ በኋላ የተለያዩ ማስፈራሪያና ዛቻ ሲደርስባቸው እንደቆየ የተገለጸ ሲሆን ከ3 ቀን በፊት ጀምሮ በህዝብ ፊት በማዋረድና በማዋከብ ለማሰር ፈልገው ስብሰባ ቢጦሩም ህዝቡ ሊሰበሰብ ባለመቻሉ ትላንት እናቶችን አስረዋቸዋል። ቤተሰብ ለእናቶቹ ምግብና ውሃ እንዲሁም ልብስ እንዳያቀብሏቸው መከልከሉንም ሰምተናል። ከታሰሩት አንዷ ልጅ አቅፋ የታፈሱ ወጣቶችን ጭኖ ሲሄድ የነበረ መኪና ላይ ድንጋይ ስትወረውር የታየችውና በተለያዩ የማህበራዊ ሚዲያ ገጾች መነጋገሪያ የነበረችው መድኃኒት በመከልከል ለብቻ ተዘግቶባት በከባድ ስቃይ ላይ ትገኛለች ተብለዋል። ባለፈው ሳምንት አንድ አፈሳውን የተቃወሙት እናት በደረሰባቸው ከባድ ድብደባ ህይወታቸው ማለፉ የሚታወቅ ነው። በሌላ ዜና ሐምሌ 5 ቀን 2018 ዓ.ም በትግራይ ደቡባዊ ምስራቅ ዞን ወጀራት ኢስራ አዲ ወረዳ የቤተሰብ የቀለበት ስነ ስርዓት ውለው ሲመለሱ በነበሩ ሰዎች ላይ የህወሓት ኃይሎች 15,000 ብር የያዙትን ለመዝረፍ ሲሞክሩ በተነሳው ስጥ አልሰጥም ከ7 ሰዎች በላይ ተቀጥቅጠው ከፍተኛ ጉዳት በመድረሱ በህዝቡ ዘንድ ቁጣን ቀስቅሰዋል። ከተመቱት 3 ወንድማማች ሲሆኑ ከፍተኛ ጉዳት የደረሰባቸው ወደ መሆኒ ሆስፒታል ሄደው እየታከሙ እንደሆነም ታውቋል። በጎጃም የፋኖ መዋቅር ውስጥ የዘመቻ ኃላፊ በሚል ስያሜ ሲንቀሳቀስ የቆየው በላይ ብዙአየሁ በአሁኑ ሰዓት በራሳቸው በፋኖ ከፍተኛ አመራሮች ጥርስ ውስጥ ገብተው ለአንዴና ለመጨረሻ ጊዜ ለመሰናበት እየታደኑ ይገኛል። በአመራሮቹ ዘንድ እንደ በራስ ወዳድነትና የበላይነት ስሜቱ እንዲሁም በሌሎች የቡድኑ አባላት ላይ በሚያሳየው ንቀት እነ ዘመነ ካሴና ዝናቡ ልንገረው ከሱ ጋር የነበራቸው ግንኙነት ሙሉ ለሙሉ ተቋርጧል። እነ ዘመነ ካሴ ለረጅም ጊዜ በጥርጣሬ ሲያዩት የነበሩ ሲሆን በላይ ብዙአየሁ
አሁን ላይ እንደ ትልቅ የውስጥ ስጋት እየታየ በመሆኑ በሱ ላይ የሞት አዋጅ ማወጃቸው ተሰምቷል። የሁኔታው መባባስ ዋነኛ መንስኤ በቅርቡ ቦቅላ አካባቢ የተፈጠረው ክስተት ነው። በላይ በዛየሁ ምንም አይነት ስልታዊ እቅድ ሳይኖረው የቡድኑን ወጣቶች ለመከላከያ ሰራዊት ማጥቂያ እንደ ማገደው በማቀበሉ በርካታ የፋኖ አባላት ረግፈዋል ተብሏል። ይህ ድርጊት በዘመነ ካሴና በዝናቡ ልንገረው ዘንድ ከፍተኛ ቁጣን ቀስቅሰዋል። የራሳችንን ወጣት ለጠላት እራት የሰጠ የቡድኑ ሚስጢር አሳልፎ የሚሰጥና በራስ ወዳድነት የታወረ ነው የሚል ድምዳሜ ላይ የደረሱ ሲሆን አሁን ላይ እሱን ለማስወገድ ልዩ ቡድን አቋቁመው እያደኑት ይገኛሉ ተብለዋል። በላይ ቀደም ብሎ ለመንግስት እጅ ለመስጠት ሞክሮ እንደነበርና አሁንም ከዚህ ቀደም ወደ ሰላማዊ መንገድ ከተመለሱት እንደ ጌራ ወርቅ ካሉ ግለሰቦች ጋር የቅርብ ሚስጥራዊ ግንኙነት እንዳለው በቡድኑ ውስጥ ተደርሶበታል ተብሏል። ዘመነ ካሴና ሌሎች የጎጃም አመራሮች ጌራ ወርቅና ፍቅሩ ሙልዬ ለመንግስት እጅ ሰጥተው የቡድኑን ሚስጥር እንደሸጡ ሁሉ በላይ ተመሳሳይ እርምጃ ሊወስድ እንደሚችል በመስጋት ሳይቀድመን መቅደም አለብን የሚል አቋም ይዘዋል። በሀገሪቱ አንድነት ላይ ቁርሾ የሆነው የቆዩ እንዲሁም በህዝቦች መሃል የመግባባትና የመነጋገር ባህል በማዳበር ያሉ ልዩነቶችን ተነጋግሮና ተወያይቶ በመፍታት ለሁሉም ኢትዮጵያዊ እኩል የምታስተናግድ ሀገር ለመገንባት በሚል የተቋቋመው ሀገራዊ ምክክር ኮሚሽን በአመራሮቹ መሃል ልዩነት ተፈጥሮ ኮሚሽኑን እንዲመሩ የተመረጡ ከፍተኛ ባለስልጣናት ኮሚሽነሮች ከምክክሩ እየለቀቁ ከ11ዱ ኮሚሽነሮች 8 ብቻ መቅረታቸውን ታወቀ። በኮሚሽኑ ቅሬታ እንደነበራቸው የሚነገርላቸው የኮሚሽኑ ኮሚሽነር የነበሩት አቶ ዘገየ አስፋው የውጭ ሀገር የሕክምና ተከልክለው እንዲሞቱ የተደረገ ሲሆን ሌላኛዋ ብቸኛ ሴት ኮሚሽነር ብሌን ገብረመድህን የትግራይ ተወላጅ በመሆኗ ለህወሓት ሚስጥር አሳልፋ ሰጥታለች በሚል ዓመታት ታግዳ ከቆየች በኋላ አሁን ከኮሚሽኑ መልቀቋ ይፋ ሆኗል። አንድ ሌላ ኮሚሽነርም ባልተነገረ ምክንያት ስራ መልቀቁ የተገለጸ ሲሆን ሶስቱም ሳይተኩ ምክክሩ የመጨረሻው ዙር እየተካሄደ ባለበት በዚህ ሰዓት እኛን አይመለከተንም ለሚሉ አካላት ማስረጃ ሆኖ በመቅረቡ በመንግስት ዘንድ ከፍተኛ ድንጋጤን ፈጥሯል። የተከበራችሁ የኤኤንኤን ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሆኑ። መልካም ጊዜ